ትንሽ ወሬ ሰርቀው መጣው ለደጋሚዎች ይሰጧቸዋል። ትንሽ ወሬ እንዴት ይወጣሉ? ሱፊያን ምን ይላል? እጁን ዘረጋና ፈሐረፈ ወፈተተ። ልክ እጃቸውን እንዲያረጉና ሸይጣናት ተደርድረው አላህ ይህን ችሎታ ሰጥቷቸዋል። ወደ ሰማዩ ዓለም ይሄዳሉ የሚታወጀውን አዋጅ ትንሽ ለመስማት። ያኔ ምን ይላካል? ከዋክብት ሳት ሆነው ሊጠብሷቸው ይላካል። እየተጠበሱ መጣው ለደጋሚዎቹ ይሰጧቸዋል። ትንሽ ነገር 99 ውሸት ቀጥለውበት ለህዝቦቻቸው ይናገራሉ። ለምን ነው የሚቃጠሉት ሸይጣናት? በዚህ ልክ ሰውን ለማክፈር ማለት ነው። ያደጋሚውም ይከፍራል፣ ጠንቋዩም ይከፍራል። ጠንቋዩንም ሊያስጠነቁል ሄዶ ይከፍራል። የእስልምና አቋም ይሄ። ጠንቋዩ ምን ይል ብሎ የሄደ ሰው 40 ቀን ሶላቱ ተቀባይነት የለው። ሰምቶት ካመነው ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ፣ በነብዩ ላይ ባመነ በወረደው ኪታብ ክዷል ይተባል። ነብዩ ከተላኩ በኋላ የሰማይ ጥበቃ ተጠበቀ፣ የመላእክቶች ጥበቃ ጠነከረ። ሸይጣናት ሄዶ መስማት አልቻለም። ለዛ ነው አላህ ቁርአን ላይ ምን ይላል? ኢና ዘየነ ሰማአ ዱንያ ቢዚነቲል ከዋኪብ፣ በሚያምሩ ከዋክብት ሰማይን አስዋብነው። ወሒፍዘን ለመጠበቅ ሚን ኩል ሸይጣንን ማሪድ፣ በሽተኛ ከሆነ ሸይጣን እንቅስቃሴ። ላ የሰማዑነ ኢለል መለኢል አዕላ፣ ከላይኛው ዓለም ወሬም ማግኘት አይችሉም። ወዩቅዘፉን ይመታሉ፣ በሳት ይመታሉ። ድሑረን አቃጣይ በሆነ። ለዛም ነው እስልምናን ከተቀበሉ በኋላ ጅኖቹ ከነቢዩ እጅ ሰማይ ጥበቃዋ የተጠናከረው፣ ሸይጣናት ሄደው ወሬ ማግኘት የቆመው ከነቢዩ ዓለይሂ ሰላቱ ወሰላም መላክ በኋላ። ምድር ያበራችበት ሰማይ የተጠበቀችበት በሳቸው ውልደትና መላክ ነው። ሰለዋቱ ረቢ ወተስሊማቱ ዐለይሂ። ነቢዩ ዓለይሂ ሰላቱ ወሰላም ደረጃቸው አላህ ዘንድ የጎነ፣ ልንወዳቸው ልናከብራቸው፣ ልጆቻችን በሳቸው ስም ልንሰይም፣ ድርጅቶቻችን፣ የሽልማት ስጦታዎቻችን፣ ትምህርት ቤቶቻችን፣ መርከዞቻችን ከሳቸው ስም ላይ ፋታ በእኛ ላይ ግዴታ ተደርጓል። እሳቸውን ከራስ በላይ መውደድ የኢማን መገለጫ። ነቢዩን ዓለይሂ ሰላቱ ወሰላም ድሮ ቀደምት አባቶቻችን ለነቢዩ ያላቸውን ፍቅር ሲገልጹ ልጃቸውን መሐመድ ብለው ሰይመውት ከሆነ ካጠፋ አይገርፉትም። ለምን? መሐመድ